አኒዋሴዮ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የምናየው ስለ ደብል ፋይናል ኮንሶናንት ወይም ኪዮፓቺም ነው። ኪዮፓቺም ማለት በአንድ ሲሌብል ብሎክ ውስጥ ሁለት ኮንሶናንት መጻፋቸው። ለምሳሌ እዚህ ጋር ሁለት አለ አይደለ? ስለዚህ ሁለት ፋይናል ኮንሶናንት ወይም ሁለት ፓቺም አለን ማለት ኪዮፓቺም ወይም ደብል ፋይናል ኮንሶናንት ነው ማለት ነው። እና ብዙ ጊዜ በቃሉ መጨረሻ ላይ ኪዮፓቺም ሲመጣ ብዙ ጊዜ የሚነበበው ከሁለት አንደኛው ነው። ሁለቱም አይነበብም። አሁን እዚህ ጋር ይችኛይቱን እናነባለን፣ ል ደግሞ አይነበብም። ስለዚህ እንላለን። ሁለቱም የሚነበብበት ጊዜ ሊመጣ ይችላል። ለምሳሌ እንደዚህ ቢሆን ማለት ቀጣይ ቫውል የሚመጣ ከሆነ ሁለቱም ሊነበቡ ይችላሉ። ላይክ ኢልጋዮ ብለን ማለት ነው። ግን እንደዚህ ከሆነ የሚነበበው ከሁለት አንደኛው ነው። ለምሳሌ እዚህም ጋር ይችኛይቱ ትነበባለች ማለት ነው። 11 አይነት ኪዮፓቺም ወይም ደብል ፋይናል ኮንሶናንቶች አሉ። የትኞቹ ናቸው ቀድመው የሚነበቡት የሚለውን እናያለን። እነዚህ ከላይ ያሉት ከሆነ የመጀመሪያቸው ይነበባል። ከዚህ ክ፣ ከዚህ ደግሞ ን፣ እዚህም ን፣ ል፣ 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 ፕ እነዚህ ይነበባሉ። ከላይ ያሉት የመጀመሪያቸው ማለት ነው። ከታች ያሉት ደግሞ የሁለተኛው ላይ የሚገኘው እዚህ ጋር ክ፣ ም፣ ፕ እነዚህ ይነበባሉ። ስለዚህ እዚህ ምሳሌው ጋር ከዚህ በላይ ያሉት የመጀመሪያቸው ይነበባል፣ እነዚህኞቹ ደግሞ የመጨረሻው ይነበባል ማለት ነው። ስለዚህ እስኪ እናንብበው። ኖክ፣ ኖክ፣ አን፣ 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 ኖል፣ ኖል፣ ሃል፣ ሃል፣ አል፣ አል፣ ኦፕ፣ ኦፕ እዚህ ደግሞ የመጨረሻው። ስለዚህ ታክ፣ ታክ፣ ሳም፣ ሳም፣ እብ፣ እብ እንደዚህ አድርገን እናነባቸዋለን ማለት ነው። የዛሬውን ክላስ ጨርሰናል። ባይ ባይ።